ሰላም ፊልም ወዳጆች እንዴት ናችሁልን? ቲን ወልፍ በቀጣዩ ክፍል ተመልሷል። ፊልም ወዳጆች ቲዩብ እንዲሁም የቱርክ ፊልም የምንለቅበትን ድራማ ወዳጆች ቲዩብ ቻናሎቻችንን ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ለወዳጅ ጓደኞቻችሁ ሼር እያደረጋችሁ አበረታቱን። ይህኛውም ክፍል ተመችቷችሁ ተመልከቱት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲን ወልፍ ስካትም በግጥሚያው ላይ ለመጀመሪያ ጊዜ ራሱን እንደተቆጣጠረ እንዲሁም ከፍቅረኛው አሊሰን ጋርም ለመጀመሪያ ጊዜ እንደተሳሳሙ በግድያ ወንጀል ታስሮ የነበረው ዴሪክም ገዳዩ እንስሳ እንጂ ሰው አይደለም በሚል ከእስር እንደተፈታም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ስካትም አሊሰንን በምሽት ይዟት እጅ ለእጅ ተያይዘው የትምህርት ቤታቸው ባስ ውስጥም በመግባት በፍቅር አይን እየተያዩና እየተሳሳቁ ግን ስካት ገና አሊሰንን መሳም ከመጀመሩ ራሱን መቆጣጠር አቅቶት ሙሉ ለሙሉ ወደ ዌር ወልፍነት በመቀየር የገዛ ፍቅረኛውን ከኔ ራቂ እያለ እየጮኸባት ሊገላትም ይሞክራል። አሊሰንም በድንጋጤ ልታመልጥ ብትሞክርም ሳይሳካላት ቀርቶ በስካት ተይዛ ስትሰቃይ እናያታለን። በንጋታው ጠዋትም ይህ ሁላ ህልም እንደሆነ ስካት ለጓደኛው ስታይል ሲነግረው እየሰማን ህልሙ ግን በተለየ መልኩ እውነት የሆነም እንደመሰለውም ተናግሮ ሳይጨርስ ውጭ ላይ የትምህርት ቤታቸው ባስ ተገነጣጥሎ ደም በደምም ሆኖ ፖሊሶች ሲመረምሩት ተመልክተው ነገሩ ህልም ሳይሆን የምር በእውኑ ዓለም እንደሆነም ያረጋግጣሉ። እርፍ። ይህን የተመለከተው ስካትም ትላንት ምሽት በህልሙ የመሰለው የምር ግን አሊሰንንም የገደላት ስለመሰለው እየተረበተበተ በንዴትም ወደ ዌር ወልፍነት እንደ መቀየርም እያለ ከጓደኛው ስታይልስ ጋርም እየተዟዟሩ አሊሰንን ሲፈልጓት ቆይተው ባልገመቱት መልኩ አሊሰንን ምንም ሳትሆንም አግኝተዋት ስካትም ሲመለከታት እየተገረመ ደህና መሆኗንም ጠይቋት እየተረጋጋ ከክላስ በኋላም እንደሚገናኙም ተነጋግረው ይለያያሉ። ስካትና ስታይልስም የኬሚስትሪ ትምህርት መማሪያቸው ክፍልም በነበሩበት ሰዓት ባስ ውስጥ ምን ተገሎት ሊሆን እንደሚችል እያወሩ እንስሳም ሊሆን ይችላል እየተባባሉ ተናግረው ሳይጨርሱም በመስኮት በኩል ትላንት ማታ ጥቃት የደረሰበት የትምህርት ቤቱ የባስ ሹፌርም በአልጋ ላይ ተደርጎ ሕክምና ሊደረግለት ወደ መኪናም ሲጫን ተመልክተው ስካትም በድንጋጤ እንስሳ አይደለም ይህን ያደረግኩት ደግሞ እኔ ነኝ እያለ ሰው ላይ ጥቃት በመፈጸሙ የሚያደርገውም ይጠፋል። በምሳ ሰዓት ላይም ብቻቸውን በተቀመጡበትና ለዚህ ጉዳይ መፍትሄ እንዲሆናቸው ዴሪክን እናነጋግረውም እየተባባሉ በነበረበት ሰዓት እነ ሊዲያም ተቀላቅለዋቸው በራሷ በሊዲያም ሐሳብ እሷና ጃክሰን ሆነው ከአሊሰንና ከስካት ጋም አብረው ነገ ማታ ቦሊንግ እንዲጫወቱና ፈታም እንበል የሚል ሐሳብም አምጥታ ስካትም በድንጋጤ ባይስማማም ነገሩ ግን ከጃክሰን ጋር ወደ ፉክክርም ቀይረውት በቦሊንግ ማን ይበልጣል የሚለውን ለመለካካት ነገ ማታ አብረው ለመሄድም ይስማማሉ። ከትምህርትም በኋላ ስካት በትርፍ ሰዓቱ የሚሰራበት የእንስሳት ክሊኒክም አምርቶ እዛው በነበረበት ሰዓት የጓደኛው የስታይልስ አባት የፖሊስ ኦፊሰሩም ውሻውን ለማሳከም እዛ ደርሶ በዛውም የክሊኒኩን ሐኪምም ዛሬ ባስ ውስጥ ጥቃት ስለደረሰበት ግለሰብ እየነገረው በፎቶም እያሳየው ጥቃቱን ምን አይነት እንስሳ ሊፈጽመው እንደሚችል ሲጠይቅ የእንስሳቱ ዶክተርም ፎቶዎቹንም እየተመለከተ ምናልባት ጥቃቱን የፈጸመው ተኩላ ወይንም ደግሞ የተራራ አንበሶች የሚባሉት ሊሆኑ እንደሚችሉም መላምቱን ይሰጣል። ከኋላቸው ሆኖ ይህንን እየሰማ ያለው ስካትም በድንጋጤ ሲርበተበት ከስራም በኋላ ወደ እናቱ የምትሰራበት ሆስፒታልም ምግብ ይዞላትም አምርቶ ሰጥቷት ሊወጣም ብሎ ግን ወደ ኋላ እንደመመለስ እያለ ባሱ ውስጥ ጥቃት ደርሶበት ሆስፒታል ክፍል ውስጥም ወደተኛው ግለሰብ ልክ እንደገባ የተኛው ሰውዬም ነቅቶም ተመልክቶት በንዴት እጁን ይዞም ሲጮህ የስካት እናትም ቦታው ላይ ደርሳ ስካትን አስወጥታም ሰውየውን ለማረጋጋት ትሞክራለች። ወዩ ነገሮች ግራ እያጋቡት ያሉት ስካትም ከሆስፒታል ከወጣ በኋላ መፍትሄ ለማግኘት ዴሪክ የሚኖርበት ድሮ ተቃጥሎ ሳይሰራ የቀረው ቤቱም አምርቶ ከራሱ ከዴሪክ ጋርም ተገናኝቶ ለፖሊሶች ስላሳሰሩት ይቅርታም እየጠየቀው አሁን ላይ ግን የእሱ እርዳታም እንደሚያስፈልገው ትናንት ማታ ባሱ ላይ የተፈጠረውን ጥቃትም ከሱ ጋርም እንደሚያያዝ በህልሙም ያንን እንዳየና ሁሉም ነገር አሁን ላይ ግራ እንዳጋባውም ይናገራል። ዴሪክም ይህን ከሰማ በኋላ ስካት በዚሁ ከቀጠለ በቅርቡ ሌላ ሰው ላይ ጥቃት መፈጸም ከዛም አልፎ ሰው እስከ መግደል ሊደርስ እንደሚችል ግን ይህ ነገር እንዲቆም ከፈለገ ወደ ዌር ወልፍነት ሳይፈልግ እንዳይቀየር በሙሉ ጨረቃ ሳይቀር እንዲቆጣጠረው ከፈለገም እንደሚረዳው ለዛ ግን በነፃም እንደማይሆንና ክፍያውንም በምን እንደሚሆን
ወደፊት እንደሚያሳውቀውም ነግሮት ለአሁን ግን የባሱ ላይ ጥቃት እሱ ይፈጽመው አይፈጽመው ለማወቅ በድጋሚ ወደ ባሱም አምርቶ ውስጥ ገብቶ አካባቢውን መመልከት፣ መዳበስ፣ ማሽተትና ስሜቱን ማወቅ የተፈጠረውን ነገር እንዲያስታውስ እንደሚረዳውም ይነግረዋል። አመሻሽ ላይም ስካት በዴሪክ እንደተባለው ባሱ ላይ የተፈጠረውን ለማወቅና ለማስታወስ ወደ ትምህርት ቤታቸው ከስታይልስ ጋም አምርተውም ስታይልስም ውጪ ሰው ከመጣም በሚል ለማሳወቅ ሲጠባበቅ ስካትም ወደ ባሱ አምርቶ ገና የባሱ በርጋም ሲጠጋ በህልሙ የታየውን እያስታወሰው ግን ውስጥ ገብቶ ወደ ደሙ ሲቃረብ ግን በትክክል ባሳለፉት ምሽት ላይ የተፈጠረውን እሱ ቦታው ላይ ተገኝቶ የባሱ ሹፌር በሌላ የተኩላ አይን ባለው ግለሰብ ጥቃት ሲፈጸምበትም ያስታውሳል በለው። እዛውም የትምህርት ቤቱ ጠባቂ ወደ እሱም እየመጣ ስለነበረ በስታይል ስም ተጠርቶ በፍጥነት ሳያዙ ቦታውን ለቀውም እየወጡ የባሱ ላይ ጥቃት ምናልባት ዴሪክ ከስካት ጋር አብሮም እንደነበረ ግን ስካት ሰውየውን ሊረዳው እንጂ ጥቃት ሲፈጽምበት እንዳልነበረም እንዳስታወሰም ይናገራል። ይህም ማለት ታዲያ እሱም ከዚህ በኋላ አሊሰን ላይ ጥቃት እንደማይፈጥርባትም ስላወቀ በቀጠሯቸውም ሰዓት ከነ ሊዲያና ጃክሰን ጋም ለመገናኘትም ወስኑ። በሌላም ትዕይንት አሊሰን ከሊዲያ ጋር ሆና የቀጠሯቸውን ሰዓት የሚለብሱትን ልብስ እየመረጡ ምንም ያህል አባቷ የጊዜ ገደብ ስለተጣለ አምሽታችሁ ከቤት አትውጡም መውጣትም አትችሉም ቢላትም እሷ ግን አባቷን ሳሰማ በመስኮትም ወጥታ ከሊዲያ ጋር ወደ ቀጠሮ ቦታቸውም ያመራሉ። በቀጠሯቸውም ሰዓት ሁሉም የቀጠሮ ቦታም ላይ ተገናኝተው የቦሊንግ ጨዋታውንም እያደረጉ በጨዋታውም ላይ ጃክሰን ብቃቱን ሲያሳይ እንዲሁም አሊሰንም ጎበዝ መሆኗን እያሳየች ምንም አይችለው ስካት ግን እየተርበተበተ በተቃራኒ ብሱ ደግሞ ምንም እንደማይችል እያሳየ በጃክሰንና ሊዲያም ሲላገጥበት እናየዋለን። ይህን ያየችው አሊሰንም በሚያስቅ መልኩ ወደ ጆሮ ተጠግታ እንዲረጋጋና ለመረጋጋት ደግሞ ፈታም እንዲል ስለ እሷ እንዲያስብ ስለ እሷ ሲያስብ ደግሞ ራቁቷን ሆና እንዲያስብም ነግራም አስደንግጣው ሞራል ሰጥታው እስካትም ነቃ ብሎ በሚገርም መልኩ በተኩላ አይኑም ኢላማውን አነጣጥሮ ሁሉንም የተደረደሩለትንም ሲጥልና ሊስቁበት ተዘጋጅተው የነበሩትንም እነ ጃክሰንንም ግራ ሲያጋባም እናየዋለን። ዋው አሊሰን። በሌላ ትዕይንት ዴሪክም ብቻውን ለመኪናው ነዳጅ ሊቀዳ በቆመበትም ሰዓት የአሊሰን አባት ከግብረ አበሮቹ ጋር ከኋላና ከፊት በሌሎች መኪናም ደርሶበት ከመኪናውም ወርዶ ዴሪክ ፊትም ቆሞ ስለ መኪናው እያወራበት የፊት ለፊት መስታወቱንም እንደ ሞልወል ብሎ እኔ ያሉኝን ነገሮችና ቤተሰቤን በእንክብካቤ ነው የሚይዘው እንዳንተ ሁሉም አላለቁብኝም እያለ ስለ ዴሪክ ቤተሰብ ሞትም እያነሳበት ቤተሰቡ ላይ እንዳይደርስብም አስፈራርቶት የመኪናውን የጎን መስታወትም እስከ መስበር ደርሰው አስፈራርተውት ሲሄዱም እናያቸዋለን። ወደ ቦሊንጉ ስንመለስ እስካትም በማይታመን መልኩ ምርጥ ብቃቱን እያሳያቸው ሊዲያም ሳትቀር በብቃቱ እየተደመመችና እየማለለችበት በእስካት የተበለጠው ጃክሰንም እየተበሳጨ ብቻቸውን ሲሆኑ እስካትም ሊያወራው ቢሞክርም ጃክሰን ግን ምንም ብትለኝ አላምንክም፣ ዛሬም በየሆነ ዘዴ አጭበርብረካል፣ ምን እየተጠቀምክ እንደሆነ ባላቅም ትልቅ ውሸት ግን በውስጥክ ይዘካል፣ ያንንም ውሸትክን አሊሰን እንድታቀብክም አትፈልግም እያለም ይናገሯል በለው። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዴሪክ ሄድም ወደ ሆስፒታል አምርቶ ባስ ውስጥ ጥቃት ደርሶበት የተኛው ግለሰብም ጋም ደርሶ አይንክን ክፈትና ቀና ብለክ ተመልከተኝ ብሎም ጠይቆት የሆስፒታል አልጋ ላይ የተኛው ግለሰብም በቀስታ አይኑን ከፍቶ ቀና ብሎ ከተመለከተው በኋላ በትክክለኛ ስሙ ዴሪክ ሄል ብሎም ጠርቶት ደጋግሞም ይቅርታ ካለው በኋላም ቀና ካለበትም ይመለሳል። ይህን የሰማው ዴሪክም ግራ ተጋብቶ ስሜን እንዴት አወክ እያለ ቢጠይቀውም መልስ ያጣል። ብዙም ሳይቆይ ግን ያ ግለሰብ በተኛበት መሞቱን የሆስፒታሉ ሰራተኞችም ይደርሱበታል። እስካትና አሊሰንም ከነ ሊዲያ ተለይተው እስካትም አሊሰንን ቤቷ ከሸኛት በኋላ ለቀጣይ ለብቻቸው የሚገናኙበትንና አሪፍ ጊዜ የሚያሳልፉበትን ቀጠሮም አስይዟት እንደተለመደውም ተሳስመው ተሰነባብተውም ይለያያሉ። ያንንም የአሊሰን አባት በመስኮት ይመለከታል። እስካትም ወደ ቤቱ እንደተመለሰ በስታይልስን በኩል ጥቃት የደረሰበት የባሱ ሹፌር መሞቱን ሲነገረው በንዴት ወደ ዴሪክ መኖሪያም አምርቶ እዚህ እንዳለክ እናም ምን እንዳደረግ ሰውየውን እንደገደልከው አውቄያለሁ እያለም ይጮህበታል። ዴሪክም ከደረጃው በላይም ሆኖ እሱ ሰውየውን እንዳልገደለ ቢናገርም እስካት ግን ሳያምነው ቀርቶ አንተ ነህ የገደልከው፣ ልክ እህትክን እንደገደልካት ያንንም ለፖሊሶች እኔ እናገራለሁ ቢልም ዴሪክም በንዴት ከተደበቀበት እየወጣ
እሱ እህቱ ጠፍታበት ሊፈልጋት ወደዚህም ከተማ መጥቶ ተገላም እንዳገኛት ተናግሮ ስካትንም ገፍትሮ ከደረጃም ላይ ይጥሏል። በዚህ ጊዜ ስካትን በንዴት ወደ ዌር ወልፍነት በመቀየር ዴሪክን በኃይል ከግድግዳ ጋር ሲያጋጨው ራሱ ዴሪክም ወዲያው እሱም ወደ ዌር ወልፍነት በመቀየር ሁለቱም እዛው ቤት ውስጥ ከበድ ያለም ድብድብ ሲያደርጉም እናያቸዋለን። እኛም ይቺን የዴሪክና የስኮት የመጀመሪያ የድብድብ ትዕይንትን በቴሌግራም እና በኢንስታግራም ፊልም ወዳጅ በሚሉ ቻናሎቻችን ቀንጨብ አድርገን እናስቀምጥላችኋለን። እየሄዳችሁ ይቺን ገራሚ ትዕይንት ተመልከቷት። በዛውም ግን ፎሎ እንዳይረሳ። በድብድቡም ስካት በትንሹ ቢታገድም ዴሪክ ብልጫ ወስዶበት ከበድ ያለም ድብደባም አድርሶበት ሰውየውን እኔም አንተም አይደለንም የገደል ነው የኔም ያንተም ጥፋት አይደለም ቢለውም ስካት ግን እየጮኸ ይህ ሁላ የአንተ ጥፋት ነው፣ አንተ ነክ እዚህ ነገር ውስጥ እኔን ያስገባከኝ፣ አንተ ነክ ነክሰክ ጉድ ያደረግከኝም ሲል ዴሪክም ቀበል አድርጎ እኔ አይደለውም የነከስኩክም ብሎት ስካትም ሰምቶ ግራም ተጋብቶ የባሱ ጥቃትም በደንብ ሲያስታውስ ሌላ ዌር ወልፍ እዚህ አካባቢያቸው ላይም እንዳለም ይደርስበታል። እና እንዴት ነው ፊልም ወዳጆች? ቲን ወልፍ እየተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይቺን ቪዲዮ አነስ ያለች በአናቷ 500 ላይ ካስገቧት በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየ ነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።